ጤና ይስጥልኝ እጅግ የተወደዳችሁና የተከበራችሁ የዩቲዩብ ቻናል ቤተሰቦች ወቅታዊና ሰበር መረጃዎችን ይዤ ቀርቤያለሁ። ውብሐመር ነኝ። መረጃዎች በዩቲዩብ ቻናል ላይ ሲጫኑ ወደ እናንተ ቀድሞ እንዲደርሱ ቻናሉን ሰብስክራይብ ማድረግና የደውል ምልክቱን መጫኑን አዘንጉ። ወደ መረጃዎቹ ስንሻገር በአሜሪካን ሀገር ለግሪን ካርድ ኢንተርቪው የተጠሩ ሰዎችና የግሪን ካርድ እውነታቸው እየተጣራ ያሉ ሰዎች በአሜሪካን ሀገር በቁጥጥር ስር እየዋሉ እንደሆነ ከአሜሪካ ተሰምቷል። ጉዳዩን አስመልክቶ ከአሜሪካ መገናኛ ብዙሃን የተሰሙ መረጃዎችን የማካፈላችሁ ሲሆን እስከ መጨረሻው አብራችሁን ቆዩ። የአሜሪካ ዜግነትና ኢሚግሬሽን አገልግሎት ለግሪን ካርድ ወይም ቋሚ የመኖሪያ ፈቃድ አመልካቾች ጥብቅ የኋላ ታሪክ ምርመራ፣ የነፍስ ግድያና በሌሎች ከባድ ወንጀሎች የሚፈለጉ ግለሰቦችንም በቁጥጥር ስር ማዋሉን ይፋ አድርጓል። በሌላ መረጃ የአሜሪካ የፍትህ መምሪያ የሚኒሶታ ገዢ ቲም ዋልዝ እና የሚኒያፖሊስ ከንቲባ ጃኮብ ፍሬ በወንጀል መመርመራቸውም ተዘግቧል። ከግሪን ካርድ አገልግሎት ወይም ቋሚ የመኖሪያ ፈቃድ ጋር አስመልክቶ ያለውን ዝርዝር መረጃና የሁለቱን አመራሮች ዝርዝር መረጃ የማጋራችሁ ይሆናል። አብራችሁን ቆዩ። የአሜሪካ ዜግነትና ኢሚግሬሽን አገልግሎት በተለያዩ ግዛቶች ባሉት ቢሮዎች ባካሄደው ቁጥጥር የተለያዩ አስደንጋጭ ያላቸውን መረጃዎችን ይፋ አድርጓል። በሳን ሆዜ ካሊፎርኒያ በሚገኘው ቢሮ በተከናወነው የማጣራት ሂደት አንድ የግሪን ካርድ አመልካች በሜክሲኮ መንግስት የግድያ ወንጀል የሚፈለግ ግለሰብ ሆኖ አግኝቼዋለሁም ብሎናል። ግለሰቡ ለግሪን ካርድ የሰጠው መረጃ ከወንጀል መዝገብ ጋር ተመሳክሮ መቅረቡን ተከትሎ የአሜሪካ የኤስ ተቆጣጣሪ መስሪያ ቤት ኢሚግሬሽን ፖሊስ አይኤስ እንዲሁም የዩኤስ ማርሻል ጉዳዩን ይዞ ተጠርጣሪውን በቁጥጥር ስር እንዳዋሉትም ተገልጿል። በተመሳሳይ ዜና አንድ የካናዳ ዜግነት ያለው ግለሰብ ለግሪን ካርድ ቃለ መጠይቅ በቀረበበት ወቅት በቁጥጥር ስር ውሏል ተብሏል። ይህ ግለሰብም በቅርቡ ሰክሮ ተሽከርካሪ ሲያሽከረክር ከመገኘቱም በተጨማሪ ለሕግ አልገዛም በማለት ከፖሊስ ጋር ባደረገው ግብግብ አንድ በፖሊስ አባል ላይ ጉዳት አድርሶ ተሰውሮ እንደነበረም ተገልጿል። በሌላ በኩል ደግሞ በካሊፎርኒያ ግዛት በተደረገው ምርመራ በሕገወጥ መንገድ ወደ አሜሪካ የገባ ነው የተባለው የተወሳሰበ የወንጀል ሪከርድ ያለበት ግለሰብም ተጋልጧል ተብሏል። ግለሰቡም በምስቱ ላይ የፈጸመው ድብደባ፣ በስካር ማሽከርከር እንዲሁም የውሸት ማንነት በመጠቀም ሰዎችን ያለ ፍላጎታቸው ማታለልና የሕዝብን ሰላም ማወክን ጨምሮ በርካታ የፖሊስ መዝገብ እንዳሉትም ተጣርቷል። የኢሚግሬሽን አገልግሎቱ USCIS ባወጣው መግለጫ ወንጀለኛ ስደተኞችን በማህበረሰባችን ውስጥ እንዲቆዩ በፍጹም አንፈቅድም ሲል ጠንካራ አቋሙንም ገልጿል። ይህ እውነታ የሚያሳየው የአሜሪካ ኢሚግሬሽን ሂደት ባዮሜትሪክስ የጣት አሻራና ፎቶግራፍ ቴክኖሎጂን በመጠቀም ምን ያህል ከፌደራልና ከዓለም አቀፍ የፖሊስ መረጃዎች ጋር የተሳሰረ እንደሆነ ተናግሯል። ብዙውን ጊዜ ወንጀል የፈጸሙ ግለሰቦች ግሪን ካርድ ለማመልከት በሚያቀርቡት ማመልከቻ ራሳቸውን ለሕግ አሳልፈው ይሰጣሉ። በዚያን ጊዜ USCIS የFBI እና የኢንተርፖል መረጃዎችን ወይም ዳታቤዞችን በመጠቀም ከአመልካቾች በማንኛውም የዓለም ክፍል የፈጸሙትን የወንጀል ክስን የማግኘት አቅም እንዳለው ማሳያ መሆናቸውንም አስተያየት ሰጪዎች ተናግረዋል። በተያያዘውም ዜና የአሜሪካ ፍትህ መምሪያ የሚኒሶታ ገዢ ቲም ዋልዝ እና የሚኒያፖሊስ ከንቲባ ጃኮብ ፍሬ በወንጀል መከሰሳቸውም ተዘግቧል። ይህ እርምጃ በትራምፕ አስተዳደርና በሚኒሶታ ዴሞክራት አመራሮች መካከል ያለውን ግጭት ወደ አዲስና ከባድ ምዕራፍ እንዲሻገርም አድርጎታል። ለCBS መረጃ የሰጡት በርካታ ምንጮች እንዳረጋገጡት የፍትህ መምሪያው በሁለቱም ከፍተኛ አመራሮች የሚመረምረው የፌደራል ኢሚግሬሽን ወኪሎች ስራ እንዳይሰሩ ለማደናቀፍ ሰርተዋል በሚል ከባድ ውንጀላ ነው። የምርመራውን መነሻ አንድ የመንግስት ባለስልጣን እንደገለጹት ምርመራውን መነሻ ያደረገው ገዢው ትራምፕና ከንቲባ ጃኮብ ፍሬ በቅርቡ በሚኒያፖሊስ አካባቢ የተሰማሩትን በብዙ ሺዎች የሚቆጠሩትን የኢሚግሬሽን የጉምሩክና የድንበር ጥበቃ ወኪሎችን አስመልክቶ የሰጡት መግለጫ ነው። መምሪያውም የክሱን ሂደት አስመልክቶ ለአመራሮቹ መጥሪያ ለመላክ መዘጋጀቱን ጠቆም አድርጓል። የአመራሮቹ ጠንካራ ምላሽ ክሱን ተከትሎ ሁለቱ አመራሮች ምላሽ የሰጡ ሲሆን የሚኒያፖሊስ ከንቲባ ጃኮብ ፍሬ ይህ እኔን ለማስፈራራት የሚደረግ ቀጥተኛ ሙከራ ነው፣ ነገር ግን አልሸነፍም፣ ይህ አሜሪካ ነው ብለዋል። አክለውበትም አስተዳደሩ በከተማዋ ላይ ቀውስና አደጋ እያመጣ መሆኑን በመጥቀስ ትኩረታቸውን የሕዝቡን ደህንነትና አንድነት በመጠበቅ ላይ ብቻ እንደሚሆንም አረጋግጠዋል። የሚኒሶታ ገዢ ቲም ዋልዝም እርምጃውን የፍትህ ስርዓቱን እንደ ፖለቲካ መሳሪያ መጠቀም ነው ሲሉ አውግዘዋል። እጅግ የተወደዳችሁና የተከበራችሁ አድማጮቼ በሌላ መረጃ እስክንገናኝ ድረስ ሰላም ቆዩልኝ።